ቢኒያ የት ሄደ? ዱባይ ሄደ። አረ አላህ እዛኔ ደግሞ እንዳሆነ ተቀወጠ ልነግራሽ። እኔ ወንድምስ እንዴ ችግር የለም ይጫንልሃል ነው የምለው። ዘውኜ ከማንም በላይ ለኔ ኢንቨስትመንት ልጆቼ ናቸው። ይሄ ነገር ከበዳላለም ፌክ ነው እንዴ ይልሃል። የግድ ጥሩ ነገር መክበድ አለበት። ባንግላዴሽ ጫካ ድረስ ገብተህ ሩዝ ገዝተህ ማን ምን ይፈልጋል እንዴት ነው የሚሸጥለት የሚለውን ጥንቅቅ ያውቃል። ይሄ ነገር ከበዳላለም ፌክ ነው እንዴ ይልሃል። የግድ ጥሩ ነገር መክበድ አለበት። አለመፈለግ አትችልም። ወይም ደግሞ ይሄን ነገር ማወቅ አልፈልግም ማለት አትችልም። ጀስት ግን የገባህን መተግበር ነው። ሶ ያንተ ፒኤችዲ ያንተ ፕሮፌሰር አረ በፍጹም መርካቶን አይሰራም። አልፈራም። ሞክራለሁ። ማላውቀውን ነገር ለማወቅ ሞክራለሁ በጣም። ሁለተኛ ዲፔንድ አይደለሁ የሆነ ቦታ ላይ ሙጥኝ አይደለም። በየትኛውም ካልኩሌሽን ቤዜ ገንዘብ አይደለም ኤክስፒሪየንስ ነው። ሁልጊዜ አዲስ ነገር ለማወቅ ሞክራለሁ። በዙሪያ የሚያውቁኝም ሰዎች በዛ አይነት መንገድ ነው የሚረዱኝ። ቢኮዝ ሂደቴ ሁሉ ቪዚብል ስለሆነ ተደብቄ የማደርገው ነገር የለም። ጀስት የማይሞከሩ ነገሮችን ለሞከር ሞክራለሁ። ኋላ ላይ ያለው ባክግራውንድ ላይ ያለው ላይፌ የሚታይ ነገር ስለሆነ ለምሳሌ ፌስቡክ ላይ ብትገባ የዛሬ 17 ዓመት ወደ እንትን ሄድኩበት አለ ዱባይ የመጀመሪያ ጉዜ ነው። ወደ 2011 አካባቢ ነው ሄድኩት እና 15 16 አካባቢ እንደዛ ይመጣል መሰለኝ። እሱን ታገኘዋለህ። ቀጥሎ ሄድኩበትን ታገኘዋለህ። ነው ቪዚብል ነው ግልጽ ነው። ሶ ያንን ኤክስፒሪየንስ ነው ለሰዎች ስታወራ ሞር ተቀባይነት ምታለኝ። መርካቶ እናት ናት። አሪፍ ጊዜ ነበር። በርግጥ ውልደቴም እድገቴም መርካቶ አካባቢ ነው። በተለምዶ አባ ኮራን የሚባል አካባቢ ነው። አንድ ወለዲ የምትባል ሰፈር አለች እና በጣም ምርጥ ሰፈር። አሪፍ አስተዳደግና አደግን። ጀስት የመርካቶን ስሜት ታውቀዋለህ በደንብ ቫይቡን ታውቀዋለህ። ምክንያቱም ሰላት መስጊድ ብለህ ብትሄድ ወደ መስጊድ እዛው አንዋር መስጊድ ነው የምትሄደው። መሸጥ መለወጥ ለአንተ ባትሰራውም ታየዋለህ። ሂደቱን እያንዳንዱ ታየዋለህና እዛ ላይ ደግሞ የሚሸከሙትም የሱቅ ላይ የሚሰሩትም እኛ ሰፈር መጥተው ነው የሚያድሩት። በቀን በቀን ለውጣቸውን ታየዋለህ እኮ። እዛ ሄደው የሚሸከሙት ሊስትሮም የነበረው ልጁ ነን እኮ ሲመጡ ከገጠር እናውቃለን። መርካቶ ሊስትሮ ይዘው ሲሄዱ እናውቃለን። ሊስትሮአቸውን ጥለው ደግሞ ተሸካሚ ሲሆኑ እናውቃለን። ከእንደገና ልብስ ቀይረው ሱቅ በር ላይ ቆሞ ሲላላኩ እናውቃለን። አይናችን እያየ ነው የሚቀየሩት። አለመፈለግ አትችልም። ወይም ደግሞ ይሄን ነገር ማወቅ አልፈልግም ማለት አትችልም። ጀስት ግን የገባህን መተግበር ነው። ወደ መርካቶ ግን ስመጣ የዛሬ 17 ዓመት አንድ ቤተሰብ የሚባል ካምፓኒ የስራ ቅጥር ያወጣል። ኮሌጅ በነበረኝ የማርኬቲንግ ትምህርት እኔም አፕላይ አደረኩኝ ገባው። ከዛ በፊት የነበረው ብዙ ታሪኮች አሉ። ምናልባት ከምንም በላይ ሊጠቅማችሁ የምችለው አንደኛ ለቤቴ ቅርብ ነው ማለት ሌት አልሆነም፣ ኢሚዲየት ነው የምገባው። ራጉኤል ቤተክርስቲያን አካባቢ ነው ሱቅ ያለው። በኋላ 668 ብር ብንከፍል ፍቃደኛ ነን አሉ። አዎ። ሁለተኛው እንግዲህ የተፈለኩት ለምን ታውቃለህ? ጎንደር በረንዳ ይባላል እዛ አንዋር መስጊድ ዙሪያ ላይ ሲዲ የሚሸጥ ኮፒ ፊልም ምናምን የሚሸጥበት አካባቢ ነው። እና እዛ ውስጥ እነዚህ ድርጅቶች ምን አላቸው? ፕሪንኮ የሚባል ሲዲ ያላቸው አምጥተዋልና እሱን የሚሸጥላቸው ሰው የፈለጉት። እዛ ደግሞ ለጊዜያዊ ሱቅ ደግሞ ተከራይተው ነበሩ። እዛ ላይ ሁኚ ያንን ሲዲ እንሸጥ ነው የተፈለገው። ሁለተኛው ገባው። አባራውን ጥራርጌ ነው የገባሁት። ሻተር ከፍቼ ትንሽዬ ሱቅ ናት። ከዛ ካርቶን የተወሰነ ካርቶን ተላከልኝ። አንድ ካርቶን 6 እንትን ይዛል ቦክስ ይዛል። እሱም ፕሪንኮ ያው ቀስ እያልክ ነው የምትዋሃደው። እዛ ግን መንደር ውስጥ ግቢ ውስጥ ገባ። የግቢው ጫጫታ ግርግሩ ፊልም ሆል እዛ ነው እንግዲህ ለሙሉ ኢትዮጵያ ነው ማወራ ያለሁት እኮ ነው። ፊልምም ዘፈንም ይሄ ኮፒም ምን ኤቭሪቲንግ እዛ ግቢ ነው ሁሉ ነገር የሚደረገው።
እና ያው ቦታው ሲዲ የመሸጫው ደግሞ ኤግዛክትሊ ፕሌሱ ነው። በቃ መሸጥ ጀመረ። አሪፍ ቆይታ ነበረ። ጨረስን እና አጋጣሚ ነው ደግሞ ሲዲውን አልደገሙትም። እኔ ግን ፈልገው ነበር። ለምን ሽያጭም ኮሙኒኬሽን ምናምን አሪፍ ነበር። በኋላ ወደ ዋናው ሱቅ ወደ ላይኛው ወደ ራጉኤል ገባ። ሎጂስቲክስ ነው የሚሰራው ካልኩ እጅግ በጣም ብዙ ነጋዴዎች በዛ ቤት ውስጥ ይሰራሉ ማለት ነው። አልበትሉ ጀነራል ሴሊንግ እና አልበትሉ ስታር ይባላል። አልበትሉ ስታር መኪኖች ነበር የሚጭነው። አልበትሉ ጀነራል ሴሊንግ ደግሞ የተለያዩ ጉድሶችን ነው የሚጭነው። እዛ ያለ ነው። ነገር ግን ይሄኛው ቪዛ መስጫ፣ ፕሮፎርማ መስጫ፣ የነጋዴዎችን ዶክመንት መስጠት ምናምን ነበር እና ብዙ ነጋዴዎች ይመጣሉ ብያለሁ። ከፕሮዳክት ጋርም እዛ የሚያገናኛል። እንዴት እንደሆነ በማይታወቅ ሁኔታ ስቴሽነሪ ነው የሚሰራው። ሲዲዎች ምናምን ይሰራሉ። ስቴሽነሪ እና ሲዲ የሚያገናኛቸው ጉዳይ ይኖራል። ፋይሎችም ምናምን ለመያዝ በሚል ታስባለ። መጋዘን የሆነ ቀን ሲሄድ ቴሌቪዥን አለ። ትንሽ አይደለም፣ በጣም ብዙ 14 ኢንች ነው ማለት ነው። ጋይዞቹ ይሄ ነገር ምንድነው ማናጀሩ እዛው እኛ የምንሸጥበት አለ፣ ይሄ ስቴሽነሪው አለ፣ እሱ ጀርባ ኦፊስ አለ እና እዛ ናቸው ነው ነው የሚወዱኝ። አንቺ ነው የሚሉኝ። በጣም ፍጥነት ምናምን ይመቻቸዋል። ከዛው ዶሬ ነገር ቲቪ አይቺ ነው መጋዘን ውስጥ ፈለግሽው? አይ ማለት ምናምን ምንድን ነው ትሸጪዋለሽ አለኝ። ልሞክረው። አብሮኝ ደግሞ ያገሬ ማርኬት ሴልስ ማናጀር አተገዳቸው አምጣላት እስኪ ትሞክረዋል ማለት እዛ ወደ አይ ቲንክ 5 ፍሬ ምናምን መጣ። ቀድሜ ወረድኩኝ ማለት ነው። ተለቀቁ። በነገራችን ላይ ይሄ አሁን የድርጅት አሰራር አልነበር። ጧት ትመጣለህ 2 ሰዓት ተኩል ቁጭ ትላለህ። በቃ ገዢም መጣም አልመጣም ምናምን ቁጭ ትላለህ። አሁን የሆነ ምሽት ሰጠኝ ሽጥ የሚል ለመሸጥ ደግሞ ቁጭ ብለህ የለም። ስለዚህ ትወጣለህ። ላ ወጣው አንዋር መስጊድ ያ ፍሬንዶች አሉ የምታውቀው ማለት አብሮኝ ኤሌመንተሪ ተማሪ ልጅ አለ እዛው የብሔራዊ ኤሌክትሮኒክስ አለ። በፊት የሙዚቃ የሚያሳትሙ ምናምን ማለት ነው። የብሔራዊ ዓለም ሙዚቃ ሶልኩኩ ምናምን ይባላል። ይሄ ኤሌክትራ ምናምን ደዳ ማለት ነው። ትንሽ ያው የቢሮክራሲ ያለው አይደል ያንተን አሰራር የቢሮ አሰራር ስቶሪ ኮንዲሽን ተፈርሞ ነው አንተም ፈርሞ ነው ሰንባዲ ፈርሞ ነው ምናምን በቃ ግርግር እንዳትል በቃ ዝም ብለህ 115 አምጣላት ምናምን ይላሉ ጋይስ ነው ሳቸው ይማር ይሉ ነው ጓደኛ አባት ናቸው ማለት ከሳቸው ጋር በጣም አሪፍ ጊዜ ነበር። በኋላ አንዋር መስጊድ በደንብ ተግባባው። አንድ ፕሮዳክት ነው ገባ ግን ሌላው ፕሮዳክት የለም። እንግዲህ ይሄ ቴሌቪዥን በገጠመኝ መጣ እንጂ ፐርፐዝ የተገዛ ምናምን አይደለም ወይ እዛ ተሰንባ አንዱ እንትን ብሎት ከዛ በኋላ አልሆነለትም ምናምን ተብሎ ይመጣ እንጂ ቤቱ ቲቪ የሚሸጥ አይደለም። አንተ እዚህ ቤት ምንድን ነው ዘመድ ነው አይደለም ትሸጣለህ ማለት ነው ወይንም ቲቪ ምናምን የት ነው የሚሸጠው? ታች ሌላ ነገርስ ብትሸጥ ይከፍሉሃል ነው እንጂ መጀመሪያ ቤት በደንብ እንጂ የሚከፍሉኛል። እና የሆነ ሰዓት ላይ ነው ስሞቱለት ነበር የቢኒ እቃ የሙስሊም ሬሳ ነው ይሉ ነበር። አያድርም አንድ ቀን አያድርም ቢኮዝ የማያድርበት የኔ ክፋት እኮ አይደለም። የማያድረው የድርጅት አሰራር አይደለ ካሽመንታር ላይ ቆረጥከው ኢሚዲየት መግባት አለበት። ቢኮዝ በንጋታው ኢሚዲየት ከነንትኑ ከነደረሰኝ እንትኑ በአንድ ላይ አብሮን ባንክ ገብቶ እንትኑ መያዝ አለበት። ባንክ ስሊፕ መያዝ አለበት። ይሄ አሰራር ነው። መርካቶ ደግሞ እንደዚህ አሰራር አያውቅም። ገባ እምነት ነው ይሄ ትረስት ነው በደንብ የሚሰራው። መርካቶ ላይ ትልቁ ገንዘብ እምነት ነው። ትክክል ገንዘብ አይደለም ትልቁ ገንዘብ ከእምነት ቀጥሎ ነው ገንዘብ። ያን ጨራረስኩኝ እንትን አስገብቼ ነበር መልቀቂያ አንድ ወር ብቻ ነው የምትቆየው አንድ ወር ቆይተህ ነው ካልሆነ አለቀህ ማለት ደሞዝ እንጨምርልህ የሚል ነገር ነበረ። ብቻ ብዙ ነገሮች ነበሩ። ግን በጣም ባለውለታዬ እጅግ በጣም ብዙ ሰዎችን ያወኩበት ቤት ነው። ከዛ በኋላ ግን ያው 15 ቀን ሙሉ ቀን አዘርዋይስ አንድ ወር ከሆነ ደግሞ ግማሽ ቀን ነው የምሰራው የሚል ስምምነት ነበረን። ስለዚህ በቃ አንድ ወር ስራ በአንድ ወር ሰው ፈልገን እስክናገኝ ድረስ ወይም ደግሞ አንተም መተካት የምትችል ከሆነ የሚል ነበር ኦፈር ሰጥተውኝ ነበር።
እኔ አልሰራም የሚል ምክንያቱም እዚህ ጋር ደግሞ እየሰራህ ያለ መርካቶ ደግሞ እስከ 6 ሰዓት ድረስ ካልሰራህ በስተቀር ስራው እስከ 6 ሰዓት ነው ያለው ከ6 ሰዓት በኋላ ምንም ስራ ነው መርካቶ እስከ 6 ሰዓት ምንም ስራ ያለው እስከ 6 ሰዓት ነው ስለዚህ ጧት ሰራለሁ ከመርካቶ የተማርኳቸው የገንዘብ ምናምን ብቻ አይደለም ኢቭን ኢፍ ማን ምን ይፈልጋል እንዴት ነው የሚሸጥለት የሚለውን ጥንቅቅ ያውቃል ይሄ ፌክ ነው እያልከው አይሰማህም ቴሌቪዥን በተለያዩ ትልልቅ ብራንዶች ይለጠፍ ነበር ከኋላ ሲሪያል ነበር ሁላ ማለት ነው በቃ አልሰራም ምናምን ብለህ እነዛን ብራንዶች ደርድራቸው ከዛ ደግሞ ትክክለኛውን አስቀምጠህላት እነዚህ ይሄ ማለት ይሄ ነው ስለዚህ ይሄኛው እንትን ነው ይሄ ነው ዋናው ይሄኛው ዋጋው ይቀንሳል ይሄ ነው ያልከው ሌባ ልጅ ውስጥ ይላል እያሳየው ማለት ነው ይሄ ነገር ከበዳላለም ፌክ ነው እንደ ይላል የግድ ጥሩ ነገር መክበድ አለበት ሰራለህ ግን የሆነ ፓርት ላይ ይሰለቻል አዲስ ነገር ማወቅ አለ በቃ ሌላ ለውጦች ነበሩ ነው ይጋር ከብዙ ነገር አንፃር ሱቅ ያስኩ ላገባ ነው ማለት ፍጥነቱ ያስደነግጣል 2001 እና 2 ላይ ስራ ጀምረ 2004 ላይ ማግባት ምናምን አስበዋል የመጨረሻ እንትን እኮ ነው ፍጥንጥና አለ በጣም አሪፍ ኤክስፒሪየንስ ያለው አይኑ ብዙ ማውራት አይችልም አቃል ላይክ ማለት ያው በቦዳጅነታችንም አንፃር ኤክስፕሌን ማድረግ ብዙ ላይ ይችላል ነገር ግን እሱ ያለፈበት ህይወት በጣም አስተማሪ ነው አሁን በነገራችን ላይ በስም መጠራላችሁ ሰዎች ለሌላው ማስተማሪያ የሚሆኑ ሰዎች ናቸው መካ ያልኩ በጣም ብዙ ኤክስፒሪየንስ ነው ሸሸመኔ ላይ ስሬኤም የገበያ ማዕከል ማንንም ያውቀዋል እዚህ መገናኛ ላይ ከቤቴሌም በታች ከዘፍመሽ ፊት ለፊት ስሬኤም የገበያ ማዕከል በጣም ሂውጅ በጣም ትልቅ ፎቅ ነው እዚያ ያኔ ግዢው ራሱ ስንገዛ ነው አብረን ነበር ስናሳጥረው ኤቭሪቲንግ አብረን ነበር አሁንም ቢሆን መካን እንደ ወንድሜ ከማያቸው ሰዎች ውስጥ ላይክ የሱ የሆነ ነገር መሆን የሚያሳስበኝ እንደ ቤተሰብ ምን ጠያየቅ ሰዎች ነን እንደ ወዳጅም ማለት ነው ምን ይዘህ መጣ ብትለኝ ምን ይዤ መጣው ማለት የሆነ ቀሚስ ለሷ ለኔ የሆነ ሱፍ ኮት መነጽርና ጅንስና ምናምን አንዋር መስጊድ ጋር የነበረውን ድባብን ቀየረው ቢኒያ የት ሄደ ዱባይ ሄደ አላህ እዛኔ ደግሞ እንዳሆነ ተቀወጠ ልነግራሽ እኔ ወንድምስ እንዴ ችግር የለም ይጫንልሃል ነው ምለው ዘውኝ ይጫናል እኮ ለማርኬት ላይ ስንት ሺህ አንድ ሺህ ድራም ነው ያለው ሰው ይደውልልሃል አስጨነልኝ ፌስቡክ አለ ፖስት አለ በሆነ ይወራል ቀድመ ደግሞ በጣም ወሬኛ የምትላቸው ሰዎች ደግሞ ትደውላቸዋል ምን የሚያስፈልግ ይዘራዋል እኔ ደግሞ ተመቸኝ ስመጣ በማርሽ ባንድ በቃ ይቀርብ የመርካቶ አካባቢ ምን ጫማ ጂፕ እንትናለ ቢኒያ አንተ የበሳቱ እኮ መኪና ያለው አንድ ወዳጃችን ቴሮስ ቢገዛ ተረብሿል እኮ እንትና ኮቴሮስ ገዛ ተብሎ በቃ ቀውጥ ይልና መኪና አሁን እንኳን ኖርማል እኮ ነው አሁንማ ምን ህንጻ እንኳን የሌለው የለም ስመጣ ቀውጥ ነው በቃ በላዩ ላይ ባናቱ የሆነ ነገር ጨምራል ተታል ከሲም ለቃቅሚ ዱባይ ልጭን ታዲያ አሁን ሊሆነት ልጭን ነው መጀመሪያ እስቲ ብላችሁ ይሰጡኝ ነበር ገብቷል አሳብ ያንን ስለፈጠርክ ነው because think to believe ነው ታሳያለህ ታሳምናለህ ያ ሩቅ ነበር ዱባይ በሰዓቱ ማንንም አያስበውም እንደዚህ የሰራተኝነት ለቅጥር ካልሆነ በስተቀር ይሄ ወይ ዘበኝነት ወይ ሹፍርና ወይ የቤት ሰራተኝነት ካልሆነ በስተቀር ማን በንግድ ምናምን እንዴ በጣም እኮ ሎንግ ታይም እኮ ነው before 50 15 ዓመት ምናምን አካባቢ እኮ በጣም እንትን እኮ ነው በቃ ጀመርኩት በደም ሁለተኛ እዚህ ጋር ከመካጋም የነበረ ነገር ነበረ ለማለት የተፈጠሩ ነገሮች ነበሩ ምናምን በመሃል መለያየት አለ because ግዴታ ለም በሰማናት ተፈራረም ካጣውት ይልቅ ያገኘውት እጅግ በጣም ብዙ ነበርኩ ችግሩ ምን መሰለህ ሰዎች ሁሉ ጊዜ የሚመዝኑት ያጡትን ነው በደንብ በቃ መስራት ተጀመረ ሰዎችን በደንብ ይሰጡሃል ማለት ማምጣት ብቻ አይደለም ያመጡትም ሰዎች በአንተ በኩል እንዲያልፍ ያደርጋሉ ሰዎች ኦፈር ይዘው ይመጣሉ የቻይና ኦፈሮች መምጣት ጀመሩ
እዛው ሆኖ ምን እንጫን የሚባል ኦፈር መጣ። በመሄድ ውስጥ ደግሞ የምታያቸው ደግሞ ሌላ ነገሮች ደግሞ አሉ። ሌላም ነገር ያምራል። እዚህ ጋር ትዳር አለ። አሁን ደግሞ አግብቻለሁ። በነገራችን ላይ በ23 ዓመት ያገባሁት አርሊ ላይ ነው። ቢኮዝ ቀድሜ የነበርኩበት ላይፍ ባላገባ ኖሮ ወደዛ ተመልሼ የመሄድ ፕሮባቢሊቲ በጣም ሰፊ ነበር። ቢኮዝ ገንዘብ ኖሮ እንደገና እዛ ስንት ማአት ነገር ተሰብስቦ እየጠበቀ ወደዛ ማትሄድበት ምንም ምክንያት የለም። ያውም ካሹን ይዘው ገባህ አይደለ? የሆነ እሳተ ገሞራ ከውስጡ ነው አፋሽቶ የሚጠራ። ለገንዘብ ብዬ ሰራሁት ቢዝነስ የለም በነገራችን ላይ። ለቢዝነሱ ብዬ ሰራውና ቢዝነሱ ራሱ ገንዘብ ይከፍልሃል። ለገንዘብ ብለህ ቢዝነስ ሰራ ነው የተመሰለ ከፊት ለፊት ማንም ካለ ጠርገህ ነው የምታልፈው። ምንም አትራራም። ለምን እናታቱ ወንድሙ እንደዚህ ያደረገ ሲባል ከሰማ ለገንዘብ ተብሎ የተሰራ ስራ ስለሆነ ነው። ቢዝነስ በጣም ባለውለታ ነው። ውለታ አይረሳም። ለቢዝነሱ ብለህ ከተውክለት ቢዝነሱ ራሱ ቀን ጠብቆ ይከፍልሃል። ለገንዘብ ብለህ ደግሞ ከሄድ የመውደቅ ፕሮባቢሊቲ የመጨረሻ ሰፊ ነው። ዝም ብሎ አወዳደቅ አይደለም። የብዙ ሰዎችን ውድቀት አይቻለሁ ገንዘብን በማስቀደም ማለት ነው። ማለት በጣም ብዙ ሰዎችን አይቻለሁ። ቪዚብል የሚታይ ነገር ምን አለ ብትለኝ ምንም። ምናልባት ካሁን በኋላ ሊኖረኝ ይችላል። ነገር ግን እስካሁን ግን አም ሶ ቱ ማች ሃፒ። በጣም ከማንም በላይ ራሆኜ ነው የምኖረው። ከማንም በላይ ለኔ ኢንቨስትመንት ልጆቼ ናቸው። አንዱን ትልቁን 13 ዓመት ልጅ ስንት ብር ነው ብለህ እጠይቃለሁ። የእሱን ዋጋ ከነገርከኝ እሱ ነው የኔ ካፒታል። አንዱ ማለት ነው። አንድ ትልቅ ሀብታም እስር ቤት ገባ። ሁሉ ነገሩ ብሎክ ተደረገ። ሂዝ ቱ ማች ሪች። በጣም ብዙ ሀብታም በቃ ይሄ እንዴት ብዬ ልንገርህ፣ በጣም የምናውቀው በጣም ትልቅ ሀብታም ማለት ነው። ሁሉ ነገሩ ብሎክ ተደረገ። ብሎክ ያልተደረገው ልጁ ብቻ ነው። that's the real capital. you know everything የነበረ ነገር within 24 hours ታውቁ ይችላል። ያንተ አይደለም ልትባል ይችላል። currently ያንተ ኪስ ላይ ያለው ብቻ ነው። አሁን ላይ እንደዚህ አውጥተህ የምትመነዝረው ብቻ ነው። ባንክ እንዳለ እርግጠኛው እንኳን ይሄን ካሁን በኋላ አታውጣው ልትባል ይችላል። real capital ልጆች ናቸው ወዳጅ። ሁለተኛ የኛ ሰው የሆነ የሚታይ ነገር ይፈልጋል። የሚያየው ነገር ሁሉ የሱ ነው ወይ ብለህ ብትጠይቅ አይደለም። ገብቷል? አንዳንድ ጊዜ ላለመጨመላለቅም የምትርቃቸው በጣም ብዙ ነገሮች አሉ። በህይወት ላይ ትልቅ ኦፖርቹኒቲዎች እኮ ይመጣሉ። ለምን ማለት ነው? አሁን ምን አለ ማለት ምን አጥቻለሁ ታስባለህ? እንዲሁ ደህና ነኝ የሚባል ጌም አለ እኮ። እንዲሁ ደህና ነኝ መዞርህ ነው፣ በየቦታው መሄድህ ነው። ይሄን ነገር እንድታይና እንድታቀም ያደርግ ክፍተቶችን ማየት ነው። ኮንዲት የሞከርኩባቸው ጊዜያቶች ነበሩ በደንብ ማለት ኮንዲቱን እንደውም ኮሮና ነው ያዘኝ እንጂ ኦሬዲ መጋዘን ተከራይቼ አስተካክዬ ከአንድ ጓደኛዬ ጋር ማሽን ቀብድ ከፍዬ ከዛ በኋላ ነው ኮሮና ሆልድ ያደረገብኝ። ለምን እኔ ነገር እናታፈርሰው? ለምን ነገር ያወድም? ምንም ቢኮዝ በፈለኩበት ሰዓት መነሳት እንደምችል አውቃለሁ። ያለፍኩት ኤክስፒሪየንስ ለዚህ ሆነኛል። ምን ልስራ ብዬ አልጨነቅም። ምናልባት ምን ልስራ ብለህ ልትመጣ ትችላለህ አንተ። ብዙ ነገሮችን አውቃለሁ። ኤዥያ ብዙዎቹ፣ ማሌዥያ፣ ሲንጋፖር፣ ታይላንድ፣ ቻይና፣ ህንድ። እንግዲህ ህንድ ሀገሬ ነው እና አባት ሀገር ህንድ እስክትል ድረስ ማለት ነው። ባንግላዴሽ ጫካ ድረስ ገብተህ ሩዝ ገዝተህ የህንድ ትልልቅ ከተሞች። ይሄ ሂደት ነው። ካሁን በኋላ ኢንኬስ ያንን ኤክስፒሪየንስ ሽጬ ገንዘብ ላገኝ ይችላል። የስካሁኑ ግን አንተ ማታየው እኔ ውስጥ እጅግ ማአት ገንዘብ አለ። ቢኮዝ ኤክስፒሪየንስ ገንዘብ። የሆኑ ሰዎች ስለ ንግድ ሲያስቡ የመጀመሪያው ከቻላችሁ መርካቶ ገብታችሁ ተቀጠሩ። 2-3 አሉ አሁን ተቀጥረው እየሰሩ ያሉ።
አይ ቲንክ ሁለቱ ያውቃሉ ባለቤቶቹ ያውቃሉ ለምን እንደመጡ እነዛ ሰዎች ተከተሉ። አንዷን ግን አያውቅም። ያንዷን አያውቅም። መጀመሪያ ገንዘቡ ስላለ አይደለም የምትሰራው። እንደ ወርቅ የሚፈለግን ነገር ሲስተም ላይ ከሌለ እንደ ድንጋይ ያሽጥ። የዶላር መጨመር መቀነስ ምንም አይረብሽው። በጣም ነው የሚገርመው እኮ አሁን ውጭ ላለ ሰው ይመስለዋል። አሁን ባለፈው ዶላር ጨመረ እቃ ቀነሰ። ልካርኝ አይደል? ተረድታችኋል? ምናልባት ትንሽ ቀረብ ስለምትል እቃ ግን ቀነሰ። እንደ ዶላር አጨማመሩማ መጨመር ነበረበት። በቃ መርካቶ ላይ ሲፈልግ ነው የሚጨመረው። በቃ ልክ ሾርቴጅ ነው እቃውን እንዲጨመር የሚያደርገው። ብዙ መራገፉ ነው እንዲቀንስ የሚያደርገው። በቃ ሌላ ምንም አይደለም ካልኩሌሽን። ሶ ያንተ ፒኤችዲ ያንተ ፕሮፌሰር አረ በፍጹም መርካቶ አይሰራም። ለምን መድፋ ይተኩስ ንቅንቃትል ሴኩሪቲ ካሜራ እሷን አይሰራም። በቃ አለች በቃ እሷ አለች ፈት ያለች በቃ እሱም ምራ ነው። ቶሎ የሚሄዱ እቃዎች ኤክስቴሪ የሌላቸው እቃዎች በአንድ በኩል እንደዚህ ላስቲን ደግሞ ፈረስታውትን ታረጋቸው እቃዎች እንደዚህ ናቸው። ታረጋለህ የለም ማለት ይሳሳታል ወይም ደግሞ ችግር ውስጥ ይገባል አይደለም እኮ ሂደቱን ያውቀዋል። የትኛውን ቶሎ መሽጥ እንዳለበት ያውቃል። ያበላል ስንቱን ገደል ያበላል ብሎ ነው ሰፍ መኪና የሚሸጠው ሰውዬ ደብተር ሊሸጥ ይመጣል መርካቶ ማለት ጋር አንገባር የብዙ ሰው ችግር ያበላል። በቃ አንተ እዛው የለህም አይደል? ያንተ ቢዝነስ አይደለም አይደል? ተሳክቶለት ሊሆን ይችላል እኮ ለምሳሌ ቢፎር 4 years ቆንጆ ጥቅም ተጠቀሙ እንትኖች ምንድነው ደብተር አረ በቃ እስኪሉ ድረስ ማለት ያስደነግጥ ነበር። ያዛሬ 4 ዓመት አካባቢ ነበር የደብተር ፕሮፊት 2 ያመጣው ሰውዬ ምን አንቀለቅል 5 ባመጣ ምናምን አስበዋል። አሁን ዛሬ ላይ ምን አለ 5 ባመጣ ያለው ሰውዬ በሁለተኛው ዓመት 5 እርግጠኛ ያመጣል ማለት ነው። ዛሬ 3 ዓመት ግር ታደርጉ እንግዲህ ያያለ እንግዲህ ያለ ፊልዳቸው ወይ መኪና ይነግድ ነበር ወይ ስፔር ፓርት ላይ የነበረ ሰውዬ ያበላል የሚለው ፓርት ነው እዛ ድረስ ያመጣው። ከዛስ አዲስ የሚገባው የበላውን አይቷል፣ ለውጡን አይቷል። የሚገርም ኤክስቼንጅ ማለት ነው። ጀስት ድንግጥ የሚያስብል ማለት ነው። ጨዋታው ግን እንዴት ሆነ? እንደ እባባ ማለት ነው። ወተት የያዘ እባብ ገብቶ ጠጣው ሲወጣ አልወጣም ማለት ያለው አማራጭ መጥፋት ለመውጣት እንዲመቸው ልክ ያ ነገር ነው ሀፕን ያደረገው። ከዛ በኋላ አመጡት ማይግዛ ሰሜን ጦርነት ጀምሯል። ኦልሞስት 2 ሚሊዮን ወደ እንትና አልወጡ ወደ ትምት አልወጡ 2 ሚሊዮን ሲባዛ በ12 ብቻ እንኳን ብለሰሰባ 24 ሚሊዮን ደብተር ያስፈልግ ነበር። ቆማል ማለት ሁሉ ጊዜ ሲስተሙ ላይ ያለ ሰው ነው እንጂ ይሄ ስላበላ ብቻ ዘዴ ይገባለው ካልክ በፍጹም ከባድ ነው። የብዙ ሰው ችግር ይሄ ነው። የሆነ ቢዝነስ ላይ የሆኑ ሰዎች ይሄንን ብታመጣው ያዋጣል ብለው ካልዋችሁ አጥንታችሁ የምታመጡት ቢሆን እንኳን በልልኝ የምታመጡት ቢሆን እንኳን እቃው እናንተ ጋር ነው መሆን ያለበት። ከመምጣቱ በፊት አንተ ቀድመ ቢዝነሱን አንተ ማጥናው በሆነ ደረጃ ከዛ ደግሞ ፕላን ቢ ያስቀምጥ። ይሄ ባይሆን እንኳን እንደዚህ አደርጋለሁ ብለህ አስብ። እቃው አንተ ጋር ካለ ፕላን ቢ ይሰራል። እቃው አንተ ጋር ከሌለ ግን ለምን እስከ ዜድ አታወጣም? እቃውን ቻይና ሄደ እስከተጨነው ድረስ ኦርደር ያደረገ ሰውዬ ለሚስቱ እንደዛ አይደውልም ለአንተ እንደሚደውልል። በላ ሆይ ነው ጠጣ ሆይ ነው ተኛልኝ ይል ይችላል። አረፋርክልኝ ይል ይችላል። ፀሐይ እንዴት አደረገ በዛ ቅዝቃዜ ፀሐይ እንዴት አደረገ ይል ይችላል። እቃውን ጣና እስኪ ስትጠው ማን ልበል ይላል። ማን ልበል ተሳስተሃል ይል ይችላል። በፍጹም ከእጅህ መውጣት የለበትም። እቃው አንተ ጋር ይቀመጣል። የተወሰነ ትሰጠዋለህ። ድጋሚ እቃ የሚወጣው የዚህኛው ገንዘብ ሲገባ ነው። ለዚህኛውም ግን ዴድላይን ትሰጠዋለህ። እስከዚህ ቀን ድረስ ይሄ ያንተ ነው። እኔም በሚሊዮን ባገኝም አያገባኝም። ሌላ ኤክስትራ ማለት ነው። አንተም በሚሊዮን ብትጠቀምም አይ ዶንት ኬር ባት ይሄ ያንተ ነው። እስከ 1 ወር ልትል ትችላለህ። እሱ ኔጎሺዬሽን
ከዛ በኋላ ግን ገንዘቡ ስለሚያስፈልገኝ ባዋጣኝ ራሴ እሸጠዋለሁ። አሁን ይሄ የመርካቶ ሂደት ከቀን ወደ ቀን ቢሮክራሲው እየበዛ እያንዳንዱ ነገር ስትሬት እየሆነ በሄደ ቁጥር እንደ ትናንትና በፍሪደም ልትሰራው አትችልም። ብዙ ደላላ አለ። ቀጥሎ የሚመጣው ሲስተም ለደላላ በፍጹም አይሆንም። ቢኮዝ እንደ ትናንትና ማጫወት አትችልም። ትልቅ ሱቅ ይዘህም ትደልላለህ እኮ ያኛውን ሻጭ ከኔ ድጋገኘት ድጋሚ አንተም ታደርገኛለህ። ሁለተኛ የመርካቶ ትልቁ ቤዝ ክፍለ ሀገር አይደል? ክፍለ ሀገር ላይ ያለው ደግሞ አሁን ኢምፖርተር መሆን ጀምሯል። አላለንም እንጂ እኮ የ3 እና የ4 የ5 ሀገር ህዝቦች ነን እኮ በቁጥር እጅግ በጣም ብዙ ነን። ኦልሞስት ወደ 200 ምናምን ሚሊዮን ማለት አካባቢ ማለት 250 ሚሊዮን አካባቢ በለን። ይሄ ማርኬት ከአንድ ቦታ ላይ ነው ቤዝ የሚያደርገው። ለዛ ነው ዝም ብለህ ስታስበው ወለጋ ያለ ሪሞት ኤሪያ ላይ ያለ ሱቅ ከመርካቶ ጠባቂ ነው። ባህር ዳር ሞጣ የምትባል ከተማ ላይ ያለ ሱቅ ከመርካቶ ጠባቂ ነው። ሌላውን ነገር ለማየት እንሞክር። አሁን ባለንበት ሁኔታ ሁሉ ነገር አይቀጥልም። ትላንት እንደፈለክ ተሰራ ከነበር አሁን አይደለም። አሁንም እንደፈለኩ ስለስራ አትልም። ለአገር የነበራቸው አስተዋጽኦ በፍጹም በየትኛውም ካልኩሌሽን በማንም አይለካም። በሚያስቸግር ቢሮክራሲ አልፈው እንዴት እንደዚህ ይመጣል ብለህ እስክትጨነቅ ድረስ ማለት ነው። በዛ ሁሉ ነገር ውስጥ አልፈው ሲያስረክቡ ነበር። እምነት፣ ኃላፊነት ከየትኛውም መንገድ በላይ ውድ ነገር እሱ ነው። እምነት ላይ ነው ቤዝ የሚያደርገው። ምን እሱ ከ100 የነበረውን ፓርት ከ100 ና 150 አገኝ ብትለው ለሱ እኮ አይዋጣውም። ሆድና ኪስ እንዳሳየው እኮ ነው። ስራ የለም ቁጭ ብሎ አማሩ ስራ የለም ምናምን ትናንት እንደዚህ ሆኖ እንደዚህ ሆኖ ብሎ ባስነስቶ ሬንጅ ሮቨር እየነዳ ይሄዳል። አንተ ሰምተህ ታክሲ ይዘህ ትሄዳለህ። ቲማቲም 20 ብር ጨመረ፣ ሽንኩርት 20 ብር ጨመረ ብሎ ኮምፕሌን የሚያደርገው እኮ አይቶ ምን እንዳይሆን ማወቅ ጥሩ እኮ ነው። ማወቅ መጥፎ ነው? ማወቅ እኮ መጥፎ አይደለም። ብታውቀው ጥሩ ነው። ባታውቀው ግን የሚያሳጣህ ምንም ነገር የለም። ቀድሞ የሚያገኘው መገመት ይመስለኛል። አይደለም ከዚህ ላይ ይሄን ያላገኛለሁ ማለት ቢዝነሱ ላይ አንዳንድ ጊዜ ፎከስ ያለ ማድረግ። ቢዝነስ ቅድም የምነገርኳቸው በጣም ታማኝ ነው፣ ይከፍላል። ሁለተኛ ኳሊቲ ላይ በጣም ከባዱ ችግር ደግሞ ኳሊቲ በጣም ይገርማል። ማለት ሶርሲንግ ላይ ከኛ ማርኬት ጋር ተመሳሳይና ተቀራራቢ ካልሆነ በስተቀር ስለቀነሰ ስለወደድከውም አትገዙ። ከራስ ሰው ጋር ስትሰራ ለመጨከንም አይመችም። አሁን የራስን ጓደኛ ሚስቱ ወልዳለተኛችና ዕቃ እንደገባለት እያወቅህ ማለት ነው ምን ብለህ ገንዘብ ጠይቀዋለህ? ትናንትና በጊዜ ገብተህ ደውሎልህ እንደቸገረው የነገረን ሰው ገንዘብ ክፈል አትለው መቼም። ከማታውቀው ሰው ጋር ግን እንደ ካንሰር ቆርጠህ ጥለዋለህ።